ሰላም ተማሪዎች እንዴት ናችሁ? ዛሬም በሌላ ርዕስ መጥቻለሁ። ትምህርታችንን ከመጀመራችን በፊት አንድ ማስታወቂያ አለኝ። ለልጆቻችሁ አስጠኚ የምትፈልጉ በየትኛውም ዓለም ላይ ያላችሁ ኢትዮጵያውያን አገር ውስጥም ከሀገር ውጭም ያላችሁ ማለት ነው በ0931 58 84 19 በ0931 58 84 19 ቴሌግራም ላይ ወይም ደግሞ ዋትሳፕ ላይ ወይም ደግሞ በቀጥታ ደውላችሁ ብታናግሩኝ ለልጆቻችሁ ጥሩ አስጠኚ መሆናቸው ይሆናል ማለት ነው። እሺ ወደ ዛሬው ክላስ እንመለስ። የዛሬው ክላስ ምንድነው? ሲስተም ኦፍ ኢኩዌሽን፣ ሁለት ኢኩዌሽን ተሰጥቶን the value of x and y ሶልቭ አድርጉ ስንባል እንዴት ሶልቭ ማድረግ እንችላለን የሚለውን ነው ማለት ነው የምናየው። የመጀመሪያው እንደምታዩት x ስኩዌር ፕላስ y ስኩዌር is equals to 25 ይላል። ሁለተኛው ደግሞ x ፕላስ y is equals to 7። አሁን ለየብቻ ቢሆኑ ኢኩዌሽኖቹ የተሰጡን ለምሳሌ ኤክስ ስኩዌር ፕላስ ዋይ ስኩዌር is equals to 25 ተደርጎ ይሄ ብቻ ኢኩዌሽን ተሰጥቶን ሶልቭ the value of x and y ብንባል አንድ ሲንግል ፖይንት ማግኘት ባንችልም ኢንፋይናይት በጣም ብዙ የሆኑ የኤክስ ቫልዩዎች እና በጣም ብዙ የሆኑ የዋይ ቫልዩዎችን ማግኘት እንችላለን። እንዴት? በቃ ኤክስን ለምሳሌ ሌት እያልን ሌት ብለን ሌት ኤክስ is equals to 1 ከሆነ ዋይ ምን ሊሆን ነው? በኤክስ ቦታ ዋንን እንከታለን ማለት ነው። 1 ስኩዌር ፕላስ ዋይ ስኩዌር is equals to 25 ከዛ ለዋይ ሶልቭ እናደርጋለን፣ የሆነ ቁጥር እናደርጋለን። ከእንደገና ደግሞ ኤክስ ደግሞ 2 ሲሆን ኤክስ 3 ሲሆን እያልን ለኤክስም ለዋይም ኢንፋይናይት የሆኑ ነምበሮችን ማግኘት እንችላለን። ይሄኛው ለመጀመሪያ ኢኩዌሽን ብቻ ሳይሆን ለሁለተኛውም ማለት ነው። ኤክስ ፕላስ ዋይ is equals to 7 ነው የሚለው። ኤክስ 10 ሲሆን ዋይ ምን ይሆናል? ኤክስ 1 ሲሆን ዋይ ምን ይሆናል? ኤክስ 2 ሲሆን ዋይ ምን ይሆናል እያልን ለኤክስም ለዋይም ኢንፋይናይት የሆነ በጣም ብዙ የሆነ ሶሉሽን ማግኘት እንችላለን። አሁን ግን የተሰጠን ሁለቱም ኢኩዌሽን አንድ ላይ ነው። ሁለቱም ኢኩዌሽን አንድ ላይ ነው። ይሄ ለየት የሚያደርገው ይሄ ነው። ሁለቱም ኢኩዌሽን አንድ ላይ ስለሆነ የተሰጠን፣ ስለዚህ የሁለቱንም ኢኩዌሽን ሳቲስፋይ የሚያደርግ የኤክስ እና የዋይ ቫልዩ ነው ማለት ነው የምንፈልገው። በጣም ጥሩ። ሲስተም ኦፍ ሊኒየር ኢኩዌሽን ሲሰጠን ሶልቭ የምናደርግባቸው በዋናነት አራት ሜተዶች አሉ በዋናነት ከነዚህ ከአራቱ ሜትር ተጠቅመን ሶልቭ ማድረግ እንችላለን። አንደኛው ኢሊሚኔሽን ይባላል። ብዙ ጊዜ የምንጠቀምበት ነው። ኢሊሚኔሽን ሜተድን በመጠቀም አንደኛውን ወይ ኤክስን ወይ ዋይን ኢሊሚኔት በማድረግ ከዛ ወይ ኤክስን ወይ ዋይን ሶልቭ የምናደርግበት መንገድ ነው። ሁለተኛው ሰብስቲቲዩሽን ይባላል። ሰብስቲቲዩት በማድረግ አንደኛው ውስጥ ዛሬ የምንጠቀመው ይሄንን ሜተድ ነው፣ እናየዋለን። ሰብስቲቲዩት በማድረግ እናገኛለን። ሶስተኛው ግራፍ ሜተድ ነው። ግራፊካል ሜተድ ለምሳሌ የመጀመሪያው ኤክስ ስኩዌር ፕላስ ዋይ ስኩዌር is equals to 25 የሰርክል ኢኩዌሽን ነው አይደል እንደምታውቁት። ስለዚህ ግራፍ ብናደርገው ላይክ እንደዚህ አይነት ነገር ሰርክል ሊመጣልን ይችላል። ይሄ ደግሞ የሊኒየር ኢኩዌሽን ግራፍ ነው። y is equals to -x + 7 ማለት ነው። ይሄንን ደግሞ ሶልቭ የምናደርገው ሜቢ አምናት ሹር ግን ሜቢ እንደዚህ አይነት ነገር ሊመጣ ይችላል። ስለዚህ አሁን ይሄኛው እቺ ጋር 7 ብትሆን ዋይ ኢንተርሰፕት ኤክስ ኢንተርሰፕት ደግሞ ፖዚቲቭ 7 ነው የሚሆነው። ይሄን ፖዚቲቭ 7 አድርጋችሁ ብትወስዱት እንደዚህ አይነት ግራፍ ይመጣል። ይሄ የሰርክሉ ነው። የየትኛው ኤክስ ስኩዌር ፕላስ ዋይ ስኩዌር is equals to 25 የሚለው። እቺኛዋ ደግሞ የሊኒየር ኢኩዌሽን ናት። ኤክስ ፕላስ ዋይ is equals to 7። ስለዚህ ሁለቱንም ከሳላችሁ በኋላ እዚች ጋር ሁለቱ የሚነካኩበት ቦታ አለ አይደለ? እዚች ጋር ኢንተርሴክሽን ፖይንታቸው ናት። እዚች ጋርም ሰርክሉና ላይኑ ማለት ነው። መስመሩና የሊኒየር ኢኩዌሽኑ መስመርና የሰርክሉ ግራፍ የሚነካኩበት እነዚህ ናቸው ማለት ነው ሶሉሽኖቹ። ግራፍ ካደረጋችሁ ከሳላችሁ በኋላ እነዚህ ኢንተርሴክሽን ፖይንቶቹ ሶሉሽን ናቸው ማለት። ስለዚህ ግራፍ ሜተድን ስትጠቀሙ ከሳላችሁ በኋላ ኢንተርሴክሽን ፖይንቷን እንደ ሶሉሽን መውሰድ ማለት ነው። ግራፍ ሜተድ እንደዛ ነው። አራተኛውና የመጨረሻው ደግሞ ማትሪክስ ሜተድን መጠቀም እንችላለን። ማትሪክስንም መጠቀም እንችላለን ማለት ነው። በጣም ጥሩ። ለዛሬ ኢሊሚኔሽን ምንድነው? ሁለቱ የተለያዩ አይነት ኢኩዌሽኖች ስለሆኑ ለምሳሌ ሁለቱም ሊኒየር ኢኩዌሽን ቢሆኑ ለምሳሌ x + y is equals to 7 እና ደግሞ 8x + y maybe is equals to -5 እንደዚህ አይነት ሁለቱም ሊኒየር ኢኩዌሽን ወይም ደግሞ ሁለቱም የሰርክል ኢኩዌሽን ቢሆኑ ኢሊሚኔሽንን መጠቀም ይቀለን ነበረ። ኢሊሚኔሽንን መጠቀም ሁለቱም ተመሳሳይ ኢኩዌሽን አያችሁ፣ ሁለቱም የሰርክል ሁለቱም ሊኒየር ፓወራቸው አንድ ኤክስም ፓወሩ አንድ ነው። እዚህ ጋርም እዚህም ከታችም ከላይም ያለው የሁለቱም የሊኒየር ሁለቱም የሰርክል ወይም ደግሞ ሌላም ኢኩዌሽን ኳድራቲክም ከሆነ ሁለቱም ኳድራቲክ ኢኩዌሽን ምናምን በሚሆን ሰዓት
ኢሊሚኔሽንን መጠቀም እንችላለን። እዚህ ጋር ግን አንደኛው የሰርክል ነው፣ አንደኛው ደግሞ የሊኒየር ኢኩዌዥን ፎርም ነው ማለት ነው። ስለዚህ በዚህ ሰዓት ኢሊሚኔሽን መጠቀም ብዙም አያዋጣንም። ግራፍ መጠቀም እንችላለን። ቅድም እንደነገርኳችሁ የዚህን ግራፍ ስላላችሁ ከዛ የሁለተኛውን ኢኩዌዥን ግራፍ ስላላችሁ ከዛ ኢንተርሴክሽን ፖይንታቸው መውሰድ ነው ማለት ነው። ማትሪክስን መጠቀም ይቻላል። ለዛሬ ግን ሰብስቲቱሽን ሜተድን እንዴት አድርገን አንዱን አንዱ ውስጥ ሰብስቲቱት በማድረግ በመተካት እንዴት መልሱን ማግኘት እንደምንችል አብረን እንከታተላለን ማለት ነው። አብረን እናያለን። በጣም ጥሩ። እሺ፣ ስለዚህ ወደ ሶሉሽናችን እንሂድ። ሶሉሽን። ስለዚህ ሰብስቲቱሽን ሜተድ ነው የምንጠቀመው ብለናል። የመጀመሪያው ኢኩዌሽናችን ማን ነው? ኤክስ ስኩዌር ፕላስ ዋይ ስኩዌር ኢዝ ኢኳልስ ቱ 25። ሁለተኛዋስ ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ 7። አሁን ለዋይ እቺ ሁለተኛዋን ኢኩዌሽን ለዋይ ወይም ደግሞ ለኤክስ ሶልቭ ላርጋት። ኤክስ ከማን ጋር እኩል ነው? ወይም ደግሞ ዋይ ከማን ጋር እኩል ነው? ይቺን ኤክስን ወደዛ በወስዳት ዋይ ኢዝ ኢኳልስ ቱ 7 ማይነስ ኤክስ ይመጣል አይደል? ይቺን ኤክስ ወደዚህ ሺፍት ባረጋት ማለት ነው። በጣም ጥሩ። ስለዚህ ዋይን ሶልቭ አረኩት። ዋይ ምንድነው? ከማን ጋር እኩል ነው? ከኔጌቲቭ ከ7 ማይነስ ኤክስ ጋር እኩል ነው። ከዛ ይቺን ዋይን ደግሞ የት ሰብስቲቱት ታረጋታለሁ? ይቺን ዋይ ቫልዩ አመጣና የት ሰብስቲቱት ታረጋታለሁ? የመጀመሪያው ኢኩዌሽን ዋይ ጋር እዚች ጋር ማለት ነው። የመጀመሪያው ኢኩዌሽን ዋይ ጋር ሰብስቲቱት አደርጋታለሁ ማለት ነው። ስለዚህ የመጀመሪያው ኢኩዌሽን ምን ይመጣል? ኤክስ ስኩዌር ፕላስ በዋይ ቦታ ማንን ነው የምከተው? 7 ማይነስ ኤክስ 7 ማይነስ ኤክስ ዋይ ስኩዌር ስለነበረች 7 ማይነስ ኤክስንም ስኩዌር አደርጋለሁ እዚህ ጋር 25። አሁን ከዚህ በኋላ ሁሉም ኤክስ ስለሆነልኝ ለኤክስ ሶልቭ ማድረግ ነው ማለት ነው። በጣም ጥሩ። ስለዚህ ይሄ ምን ይሆናል? ኤክስ ስኩዌር ፕላስ ስለዚህ ኤክስ ስኩዌር ፕላስ እችኛ ደግሞ 7 ማይነስ ኤክስ ዘ ሆል ስኩዌር ማለት ነው 7 ማይነስ ኤክስ ሲባዛ በ7 ማይነስ ኤክስ እንደማለት ነው አይደል? ምክንያቱም ለምሳሌ ኤክስ ስኩዌር ብትባሉ ምን ማለት ነው? ኤክስ ሲባዛ በኤክስ እንደማለት ነው አይደል? ስለዚህ 7 ማይነስ ኤክስ ስኩዌር ማለት 7 ማይነስ ኤክስ ሲባዛ በ7 ማይነስ ኤክስ በሚለው መያዝ ትችላላችሁ ማለት ነው። ከዛ በኋላ ይቺን ምንድን ነው የማደርገው? 7ን ለሁሉም ዲስትሪቢዩት አደርጋለሁ፣ አባዛለሁ። ኤክስንም ለሁሉም ዲስትሪቢዩት አድርጌ አባዛለሁ ማለት ነው አይደል? ስለዚህ ኤክስ ስኩዌር ፕላስ 7 ሲባዛ በ7 49 አይደል? ከዛ 7 ታይምስ ኔጌቲቭ ኤክስ ማይነስ 7 ኤክስ ከዛ በኋላ ለ7 ዲስትሪቢዩት አድርጌ ጨርሻለሁ። ለኤክስ ደግሞ ዲስትሪቢዩት አደርጋለሁ። ኤክስ ኔጌቲቭ ናት። ኔጌቲቭ ኤክስ ሲባዛ በ7 ኔጌቲቭ 7 ኤክስ ኔጌቲቭ ኤክስ ሲባዛ በኔጌቲቭ ኤክስ ፖዘቲቭ ኤክስ ስኩዌር ቢኮዝ ኔጌቲቭ ታይምስ ኔጌቲቭ ፖዘቲቭ ስለሆነ ማለት ነው። በጣም ጥሩ። አሁን ዲስትሪቢዩት አድርጌ ጨረስኩኝ። ላይክ ተርሞችን መደመር እችላለሁ። ወደዚህ ጋር ልምጣ። ላይክ ተርሞችን መደመር እችላለሁ። ኤክስ ስኩዌር ከዛ በኋላ እቺም ኤክስ ስኩዌር ናት አይደል? ፕላስ ኤክስ ስኩዌር መጨረሻ ላይ ኤክስ ስኩዌር ስላለች ሁለቱ ላይክ ተርም ናቸው። ከዛስ እነዚህም ሁለቱ ላይክ ተርም ናቸው አይደል? ኔጌቲቭ 7 ኤክስ ሲደመር ኔጌቲቭ 7 ኤክስ ኔጌቲቭ 7 ኤክስ ሲቀነስ ኔጌቲቭ 7 ኤክስ ይቅርታ ሲደመር አልኩኝ። ሁለቱም ኔጌቲቭ ናቸው። መጨረሻ ላይ ሲደመር 49 እኩል ይሆናል 25 መጣ ማለት ነው። በጣም ጥሩ። ስለዚህ ኤክስ ስኩዌር ሲደመር ኤክስ ስኩዌር ምንድነው? 2 ኤክስ ስኩዌር አይደል? ኔጌቲቭ 7 ኤክስ ሲቀነስ ኔጌቲቭ 7 ኤክስ ኔጌቲቭ 14 ኤክስ ሲደመር 49 እኩል ይሆናል 25 ሆነ ማለት ነው። እሺ በጣም ጥሩ። ከዚህ በኋላ ይቺን 25 ሁለቱም ቁጥር ስለሆኑ ወደ ውስጥ አምጥቼ ብቀንሳት 2 ኤክስ ስኩዌር ማይነስ 14 ኤክስ ሲደመር 49 አይደል? 25 ፖዚቲቭ ነበረች ከእኩል ይሆናል ምልክት በኋላ ወደዚህ ስትመጣ ኔጌቲቭ ትሆናለች። ምንጊዜም ማንኛውም ተርም ከእኩል ይሆናል ምልክት ሺፍት ሲያደርግ ሳይኑን ይቀይራል። ፖዚቲቭ ኔጌቲቭ፣ ኔጌቲቭ ደግሞ ፖዚቲቭ ይሆናል ማለት ነው። ስለዚህ 14 ኤክስ ሲደመር 49 ሲቀነስ 25 ስንት ይመጣል? 24 እኩል ይሆናል 0። በጣም ጥሩ። አሁን እያያችሁ ሰብስቲቱት አድርጌ ወደ ኳድራቲክ ኢኩዌዥን ፎርም ኦልሞስት ቀይሬዋለሁ። ስለዚህ ለኤክስ ሶልቭ ማድረግ ብዙም አይከብደኝም ማለት ነው። በጣም ጥሩ። ስለዚህ ከዚህ በኋላ ምን አደርጋለሁ? ሁሉንም በሁለት ባካፈል፣ እዚህ ጋር ሁሉንም በሁለት ባካፈል፣ ይቺን ሁለት ኮኤፊሽንቷን ለማጥፋት በሁለት ባካፈል፣ ይሄ በሁለት ይጣፋልኛል። ስለዚህ ኤክስ ስኩዌር ቀረኝ። 14 ሲካፈል ለ2 ኔጌቲቭ 7 ኤክስ አይደል? 24 ሲካፈል ለ2 12 እኩል ይሆናል 0። አያችሁ? እኩል ይሆናል 0። ስለዚህ አሁን ይሄ ሙሉ ለሙሉ ኳድራቲክ ኢኩዌዥን ሆነልን። ኳድራቲክ ኢኩዌዥንን እንዴት ሶልቭ እንደምናደርግ ከዚህ በፊት ቪዲዮ ሰርቻለሁኝ። አይዘር ፎርሙላ መጠቀም እንችላለን ወይም ደግሞ ሌላ ቴክኒክን መጠቀም እንችላለን። እሱን ተመልሳችሁ ማየት ትችላላችሁ ፎርሙላውን። እኔ ግን ለዛሬ ምን እናደርጋለን?
ኳድራቲክ ኢኩዌሽን የሚጻፈው እንዴት ነው? ኤ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ኢዝ ኢኳልስ ቱ 0። ይሄን የኳድራቲክ ኢኩዌሽን ጀነራል ፎርሙላ። ኤ ማለት በዚህ ኬዝ ምንድናት? እዚህ ጋር 1 እንደማለት ናት አይደል? ቢ ደግሞ -7 እንደማለት ናት። ሲ ደግሞ 12። ስለዚህ ምንድነው የምናደርገው? ፎርሙላውን መጠቀም ከፈለግን ምን አለ? ኤክስ ማለት ማይነስ ቢ ፕላስ ኦር ማይነስ አንደር ራዲካል ቢ ስኩዌር ማይነስ 4 ኤሲ ኦቨር ቱ ኤ። በዚህ መልኩ ኤቢሲን ካወጣችሁ በኋላ ልክ እንደዚህ አድርጋችሁ ይህንን ፎርሙላ መጠቀም ትችላላችሁ። ወይም ደግሞ በቀላሉ ፋክተራይዝ ማድረግ ትችላላችሁ። ፋክተራይዝ ስታደርጉ ምንድን ነው የምታዩት? ለምሳሌ ኤ ማናት? 1 ናት ብያችኋለሁ። ሲ ደግሞ 12 ናት አይደል? ምክንያቱም ኤ 1 ናት፣ ቢ -7 ናት፣ ሲ ደግሞ 12 ናት። ስለዚህ ኤ ሲባዛ በሲ ታደርጋላችሁ። ኤ ሲባዛ በሲ ስንት ነው? 12 አይደል? ከዛ ደግሞ ቢ አለ ራሱ -7። ኤ ሲባዛ በሲ 12 ነው። ተባዝቶ 12 የሚሰጠኝ ተደምሮ ደግሞ -7 የሚሰጠኝ ቁጥር ካገኘው በቀላሉ ፋክተራይዝ ማድረግ እችላለሁ። ተባዝቶ 12 ተደምሮ -7 ማንና ማናቸው? -3 እና -4 አይደል? ስትደምራቸው -7 ይሰጣሉ፣ ስታባዟቸው ደግሞ +12 ይሰጣሉ። ስለዚህ እነዚህን ሁለት ቁጥር አገኘው ማለት ምን ማድረግ እችላለሁ? ይሄንን ነገር ፋክተራይዝ ማድረግ እችላለሁ። እዚሁ ፋክተራይዝ ማድረግ እችላለሁ። እንዴት? ቀጥታ ይሄ ነገር ማለት ምን ከምን ጋር እኩል ነው? ከኤክስ -4 ታይምስ ኤክስ -3 ጋር እኩል ነው። ኢኳልስ ቱ 0። ሁለቱ ኢኩዌሽኖች እኩል ናቸው። አይገርም? እዚህ ፋክተራይዝ አደረግነው ማለት ነው። አባስተን ቼክ ማድረግ እንችላለን። ይሄና ይሄ ኢኩዌሽን እኩል ናቸው። ሁለት ኢኩዌሽን እኩል ናቸው። ይሄንን ብናባዘው ወደዛ ነው። ኤክስን ዲስትሪቢዩት ብናደርጋት ለምሳሌ ኤክስ ሲባዛ በኤክስ ኤክስ ስኩዌር፣ ኤክስ ሲባዛ በ-3 -3 ኤክስ፣ -4ን ደግሞ ዲስትሪቢዩት እናደርጋት -4 ሲባዛ በኤክስ -4 ኤክስ፣ -4 ሲባዛ በ-3 ደግሞ +12 ኢዝ ኢኳልስ ቱ 0 አይደል? ስለዚህ ኤክስ ስኩዌር -3 ኤክስ ሲደመር -4 ኤክስ -7 ኤክስ እና 12 ኢዝ ኢኳልስ ቱ 0። ስለዚህ ተመሳሳይ ነው ማለት። ስለዚህ ፋክተራይዝ አደረግነው በቀላሉ። ወይም ደግሞ ፎርሙላውን መጠቀም ትችላላችሁ። ከዚህ በፊት የሰራሁላችሁ ቪዲዮ አለ። ያንን ሄዳችሁ ብታዩ እንዴት ፎርሙላውን መጠቀም እንዳለባችሁም ያሳያችኋል ማለት ነው። ኤክስ -4 ታይምስ ኤክስ -3 ኢዝ ኢኳልስ ቱ 0። ኤክስ -4 ታይምስ ኤክስ -3 ኢዝ ኢኳልስ ቱ 0 ሆነ ማለት ምን ማለት ነው መሰላችሁ? በሌላ አነጋገር ለምሳሌ ኤ ታይምስ ቢ ኢዝ ኢኳልስ ቱ 0 ነው ብላችሁ ከሁለቱ አንዱ 0 ነው ማለት ነው። ወይ ኤ ኢዝ ኢኳልስ ቱ 0 ነው ወይ ደግሞ ቢ ኢዝ ኢኳልስ ቱ 0 ነው አይደል? ኤ 0 ከሆነ 0 ሲባዛ በቢ 0 ይሰጠኛል። ቢ 0 ከሆነ ኤ ሲባዛ በ0 0 ይሰጠኛል። ወይም ደግሞ ሁለቱም 0 ከሆኑ ኤም ቢም 0 ከሆኑ 0 ሲባዛ በ0 0 ይሰጠኛል። ስለዚህ በሌላ አነጋገር ኤን ከ0 ጋር እኩል ማድረግ እችላለሁ፣ ቢንም ከ0 ጋር እኩል ማድረግ እችላለሁ። በዚህ ኬዝ ኤ ማን ነው? ኤክስ -4፣ ቢ ማን ነው? ኤክስ -3 ብላችሁ ማሰብ ትችላላችሁ። ምክንያቱም ከሁለቱ አንዱ ተርም ወይ ይሄ ተርም 0 ከሆነ ለምሳሌ ይሄ 0 ቢሆን 0 ሲባዛ ኤክስ -3 ከማን ጋር እኩል ነው? 0። ማንኛውም ነገር ሲባዛ በ0 0 ጋር እኩል ስለሆነ 0 ማለት እችላለሁ። ስለዚህ ሁለቱንም ተርሞች እየወሰድኩኝ ለየብቻ ከ0 ጋር እኩል ይሆናሉ ማለት እችላለሁ ማለት ነው። ከ0 ጋር እኩል ይሆናሉ ማለት እችላለሁ። ማንን? ኤክስ -4ን ኢዝ ኢኳልስ ቱ 0 ማድረግ እችላለሁ እና ደግሞ ኤንድ ኤክስ -3ንም ኢዝ ኢኳልስ ቱ 0 ማድረግ እችላለሁ። ስለዚህ ለኤክስ ሶልቭ ስናደርግ ይሄ ምን ይሆናል? -4ን ወደዛ ስወስደው ፖዚቲቭ ይሆናል። ኤክስ 1 እንበላት፣ እቺ ኤክስ 1 እንበላት። ኤክስ 2 ደግሞ እዚህ ጋር ምን ትሆናለች? 3 ሆነች ማለት። ስለዚህ ሁለት ኤክሶችን አገኘሁኝ። ሁለት ኤክስ ተገኘች ማለት ነው። አሁን የቀረኝ ዋይ ነው። እንደነገርኳችሁ ሁለቱ የግራፍ እንትኖች ስለሆኑ አንደኛው የሰርክል ግራፍ ኢኩዌሽን ነው፣ ሁለተኛው ደግሞ የላይን ኢኩዌሽን ነው እና እነዚህ ነገሮች እንደነገርኳችሁ ኢንተርሴክት ያደርጋሉ። አንደኛው ይሄ የሰርክል ቢሆን ይሄኛው ደግሞ የላይኑ ግራፍ ቢሆን እዚህ ጋርና እዚህ ጋር አካባቢ ኢንተርሴክት ያደርጋሉ። ስለዚህ ሁለቱም ፖይንት ፈልጉ ነው ጥያቄ። ስለዚህ እቺ ፖይንት ደግሞ የኤክስም የዋይም ኮምፖነንት አላት አይደል? እያንዳንዷ የኤክስም የዋይም ኮምፖነንት አላት። ስለዚህ አሁን እኛ ያገኘነው ለአንዷ ፖይንት የኤክስን ነው ማለት ነው፣ ለሌላኛውም የኤክስን። አሁን የዋይም ኮምፖነንት ለማግኘት እነዚህን ኤክሶች ወስጄ ኢኩዌሽን ውስጥ አስገባለሁ ማለት ነው። አንደኛው ኢኩዌሽን ወይ የመጀመሪያው የላይኛው የሰርክሉ ላይ ወይም ደግሞ የላይኑ ኢኩዌሽን ላይ ብታስገቡት መልሱን ይሰጣችኋል። ኢንተርሴክሽን ፖይንቷን ይሰጣችኋል። ኢንተርሴክሽን ፖይንቷ ከእንደገና ደግሜ ልሳልላችሁ። ኢንተርሴክሽን ፖይንቷ ማለት ሌትስ ሴይ አይ ሃቭ ኤ ሰርክል። የመጀመሪያው ኢኩዌሽን ሰርክል ስለሆነ ሰርክል አለኝ ብል፣ ሁለተኛው ደግሞ ላይን ነው። ሶ ላይን አለኝ ብል እንደዚህ የሚያልፍ። ስለዚህ እቺና እቺ ቦታ ኢንተርሴክሽን ፖይንት፣ እቺ ፖይንት
የኤክስም ኮምፖነንት አላት የዋይም ኮምፖነንት አላት። አያችሁ ይችም የኤክስም ኮምፖነንት አላት የዋይም ኮምፖነንት አላት። ስለዚህ አሁን እኔ ያገኘሁት የሁለቱንም ፖይንት ኤክስ ኮምፖነንቶች ነው። የዋይ ኮምፖነንቶች ለማግኘት ከፈለኩ እዚህኛው ኢኩዌሽን ውስጥ ኤክስን መክተት ከፈለኩ የቀለለ ይለ ተመሳሳይ ነው የሚመጣው መልሱ ተመሳሳይ ነው የሚመጣው። ለምሳሌ ኤክስ ዋንን እዚህ ውስጥ እንክተት። ኤክስ ፕላስ ዋይ is equals to 7 ኤክስ 4 ሲሆን ዋይ ምን ይሆናል? 4 ሲደመር ዋይ is equals to 7 ስለዚህ 4ን ወደዛ 3 y is equals to 7 minus 4 አይደል which is 3 አያችሁ ኤክስ 4 ሲሆን y ምን ይሆናል? y1 ምን ይሆናል? 3 ይሆናል። ስለዚህ አንደኛው ኢንተርሴክሽናቸው ፖይንት ምንድነው? 4,3 ነው ማለት ነው። አንደኛው ፖይንት 1 ለምሳሌ ይሄ ቢሆን ፖይንት 1 እቺ ብትሆን ፖይንት 1 እቺ ፖይንት ምንድናት ማለት ነው? 4,3 ናት ማለት ነው። ሁለተኛውን ፖይንት ልክ እንደዚሁ ታስገባላችሁ ማለት ነው። ያው ግራፉን ኤግዛክት ግራፍ አይደለም የሳልኩላችሁ እንደ ኤግዛምፕል እንድታውቁት ብዬ ነው። ኤክስን ደግሞ 3 ስትሆንስ 3 ሲደመር y is equals to 7 y ምን ይሆናል? 3 ወደዛ ስትሄድ 7 ሲቀነስ 3 y ምን ሆነ? 4 ሆነ። ስለዚህ ኤክስ ደግሞ 3 ስትሆን y2 ደግሞ ምን ይሆናል? 4 ይሆናል። ስለዚህ ሌላኛው ፖይንት 2 ደግሞ ምንድናት? 3,4 ናት ማለት ነው። ስለዚህ ፖይንት 2 ደግሞ 3,4 ናት ማለት ነው። ስለዚህ ሁለቱንም ፖይንት አገኘን። ኢንተርሴክት የሚያደርጉበትን ሁለቱንም ፖይንት አገኘ ነው ማለት ነው። ይሄ ላይን እና ሰርክል ሲሳሉ አንድ ቦታ ላይ ሲሳሉ ኢንተርሴክት የሚያደርጉበት ፖይንት አለ፣ ሁለት ፖይንት። ያንን ፖይንት ሁለቱንም አገኘ ነው። አንደኛው ፖይንት 2 3,4 ፖይንት 1 ደግሞ 4,3 ብለን መልሳችንን በሰብስቲቱሽን ሜተድ እንደዚህ አድርገን መመለስ እንችላለን ማለት ነው። የዛሬው ክላስ እንግዲህ ይሄንን ይመስላል። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት አድርጉልኝ። ከእንደገና ማስታወቂያውን ልንገራችሁ ግን በማንኛውም ዓለም ላይ ለምትገኙ ኢትዮጵያ ውስጥ ከኢትዮጵያ ውጭም ላላችሁ ኢትዮጵያውያን ለልጆቻችሁ አስጠኝ የምትፈልጉ ከሆነ በ0931 58 84 19 ላይ ብታናግሩኝ መመልስ ይሆናል ማለት ነው። የዛሬ ክላስ ይሄንን ይመስላል። በቀጣይ እስከምንገናኝ መልካም ቀን።